ትህትና ትልቅ ሰው ስትሆኑ እኔ መለካዬ ነው ትህትና ለመሰላችሁ ፍሬ ያለው ዛፍ ምን ያደርጋል ቅርንጫፎቹ ዝቅ ይላል ፍሬ የሌለውስ እንደዚህ ቆማል ፍሬያችሁ ሲበዛ ሀምብል ትሆናላችሁ ዝቅ ትላላችሁ እኔ ልንገራችሁ ትህትና በፍጹም አያከስራችሁም በፍጹም ራስን ዝቅ ማድረግ ሌሎችን ከፍ አድርጋችሁ ራሳችሁን ዝቅ ማድረግ በፍጹም አያከስራችሁም እንደ ፑሊ ነው በዚህ ጋር ዝቅ ስትሉ በዚህ ጋር ከፍ ነው የምትሉት ሬዚሊየንስ ማለት ወድቆ መነሳት ነው ትወድቃለህ ግን ትነሳለህ ታጣለህ ግን ታገኛለህ ነገሩ ዝብርቅርቅ ይልብሻል ይበላሽብሻል ግን ይስተካከላል ሬዚሊየንስ ትልቅ ካራክተር ያላቸው ሰዎች ድንገት ይከስራሉ ግን ብድግ ይላሉ ሲወድቁ አቧራ በአቧራ ይሆናሉ የሚያነሳቸው እጁን ዘርግቶ የሚያነሳቸው ሰው የለም ራሳቸው ግን ይነሱና ራሳቸው አቧራቸውን አራግፈው አይዞህ ብለው ራሳቸውን ህይወታቸውን ይቀጥላሉ ወድቀት ትነሳለህ ታጣለህ እንደገና ታገኛለህ ይበላሽባል ታስተካክለዋለህ ጊቭ አፕ አድርገህ ራሴን ላጥፋ እንደዚህ ልሆን አገር ጥዬ ልጥፋ አትልም ይስተካከላል ትቋቋመዋል ወንበር ላይ ከተቀመጥሽ ሰዎች ከወንበር ላይ ያስነስተው መሬት ላይ ሊያስቀምጡሽ ይፈልጋሉ እንደኔ እንደ ሀገሬ ልጆች ግን እንደ ሀረር ልጆች አንቺ ቀድመሽ መሬት ላይ ከተቀመጥሽ ወዴት ያወርዱሻል ትህትና በጣም ይረዳል ግን ትህትና ማለት ሆም ብለሽ the other person ሌላው ሰው ከኔ ይሻላል ብለሽ መቁጠር ነው ቅዱስ መጽሐፍም ይላል አንተ ከኔ ትሻላለህ ብለሽ ቁጠሪ ሰዎች ጋር በፍጹም ንቀት አይምጣብሽ እያንዳንዱ ሰው የከበረ ነገር አለው ጫማ የሚጠርገው ሊስትሮ በደንብ ካዳመጥሽ ቁም ነገር አለው ሁሉን ሰው ለማክበር ወስኝ ሊስትሮ ይሁን ጥበቃ ይሁን ማኔጀር ይሁን ፕሬዚደንት ይሁን ጓደኛሽ ይሁን ማታውቂ ሪስፔክት ኤቭሪባዲ የተለየ ክብር የሚገባቸው ሰዎች አሉ በእድሜያቸው በተለያየ ምክንያት የተለየ ክብር የሚገባቸው አለ ግን ሁሉን ሰው ለማክበር መወሰን ከኔ ትሻላለህ ብሎ ማሰብ ጤና ይሰጥሻል አሁን ከፍታ ላይ ለመሆን ስትታገይ ነው ሰው ጎትቶ የሚያወርድሽ አይደል አንቺ ቀድመሽ ዝቅታውን ይዘሽ ቁጭ ካልሽ ማን ያወርድሻል ቤዝመንቱ የህንጻው ቤዝመንት ሰፊ ነው ሰው የሚጋደለው 6ኛ ፎቅ ላይ ለመውጣት ነው 7ኛ 9ኛ ፎቅ ላይ ታዋቂ ዝነኛ ትልቅ ሰው ለመሆን ነው የሚታገለው አይደለም አንቺ ቤዝመንቱን ያዡ ዳይመንድ የሚሰራው ከምድር በታች 500 ኪሎ ሜትር ጥልቀት ላይ ነው ከዚህ እስከ ሐረር ከዚህ እስከ ጎንደር ምናምን ብለሽ ገምጪው ጥልቀቱን ታች ነው የሚሰራው አንድ በይ እዛታች መሆን አለበት ሁለተኛ አልማዝ ለመሆን የሚሰራበት ቴምፕሬቸር 1200 ዲግሪ ሴንቲግሬድ ነው እንግዲህ እኛን 37 ዲግሪ ሴንቲግሬድ ነው ሩም ቴምፕሬቸር 22 ዲግሪ ሴንቲግሬድ ነው አልማዝ የሚሰራው 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ ነው ሶስተኛ ምን ይፈልጋል ፕሬሸር ይፈልጋል ከፍተኛ ፕሬሸር እንዲጨምቅ መደረግ ይፈልጋል ከዛ በዚህ ሁኔታ በዛ ጥልቀት በ1200 ዲግሪ ሴንቲግሬድ በከፍተኛ ፕሬሸር ለረጅም ጊዜ መቀመጥ አለበት ስለዚህ ዳይመንድ የሆኑ ሰዎች በመከራ ውስጥ አልፈው መከራ የኳላቸው ስቃይ ያሳመራቸው ሰዎች ከወጡ በኋላ በህብረተሰቡ መካከል ሻይን ነው የሚያደርጉት ያበራሉ ጨለማ ሆኖ ምድሪቱ ላይ እነሱ ሻይን ሲያደርጉ ታያቸዋለሽ ሲያበሩ ታያቸዋለሽ ይሄ 15 ደቂቃ ፌም አይደለም ብልጭ ብለው የሚጠፉ አይደሉም ዴር በቃ አሉ ሁሉ ጊዜ አሉ ያበራሉ ኢንፍሉዌንሻል ናቸው ሰዎች ያዩዋቸዋል ለወጣቱ ምሳሌ ይሆናሉ እነዚህ ኑሮ ጥያቄ የሚሆንባቸው ሰዎች አሉ ምንድነው እሱ እየሆነ ያለው እኔ ክፉ ሰው ነኝ ወይ አምላክስ ፈጣሪ ስለማይወደኝ ነው ወይ ጓደኞቼ እዛ ናቸው እዚህ ነኝ ስቃዩ ማብቂያ የለውም ፕሬሸሩ በጣም ከባድ ነው ደግሞ ብዙ አመት ነው እንደዚሁ ሊያልፍ ነው ወይ ብለው የሚጠይቁ ሰዎች አሉ እኛ መልሳችን ምንድነው አይደለም ያልፋል በቮልኬኖ ተወጫለሽ አንድ ቀን አለሽ በቮልኬኖ ተወጫለሽ በዚህ ሂደት ውስጥ ደግሞ አልማዝ ሆነሽ እየተሰራሽ ነው ፕሮሰስ እየተደረግሽ ነው በጣም የከበረ ካራክተር የከበረ ፐርሰናሊቲ እየተሰራ ነው